ጤና ይስጥልን እንደምን ዋላችሁ። የቤተ ክርስቲያን ሥርዓተ አምልኮ አንቋሸዋል በሚል የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቤተ ክርስቲያን እምነት ላይ በተለያየ ጊዜ ወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረት ተጠርጥረው በሕግ ቁጥጥር ስር መዋላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕግ ባለሙያዎች ኮሚቴ አስታውቋል። ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ሥርዓተ እምነትና አምልኮ እንዲሁም ንዋያተ ቅድሳት ላይ በተለያየ ጊዜ በተደጋጋሚ መፈጸማቸውን የወንጀል ድርጊቶች በሕግ ክፍል በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮ በዛሬው ዕለት ተጠርጣሪዎችን በሕግ ቁጥጥር ስር ማዋሉን የወንጀል ምርመራው ማጣራት ላይ ቤተ ክርስቲያን ሕግ ባለሙያዎች ሰብሳቢ ጠበቃ እያለመጠንያል ተናግረዋል። ጠበቃው አያይዘውም እንደገለጹት ከግለሰቦች በተጨማሪ አቶ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም ቤተ ክርስቲያን ላይ ፈጽሞታል በተባለ በተጠረጠረበት ስም ማስረጃ በቅርቡ በፖሊስ ቁጥጥር ስር ውሎ ከቃል ታስሮ ዋስትና መለቀቁንና በአቃቤ ሕግ በኩል ክስ አቤቱታ ተደራጅቶ ቀርቦ በሂደት ላይ እንደሚገኝ አያይዘው ገልጸዋል። የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቤታንያ አቶ ጌታቸው ረዳ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው የተሾሙት ጠቅላይ ሚኒስትር አብይ አህመድ ዶክተር ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸውን አስታውቀዋል። በአሜሪካ በተከሰተ የሄሊኮፕተር መከስከስ አደጋ 6 ሰዎች ሕይወት ማለፉ ተገለጸ። የአሜሪካ ኒውዮርክ በሚገኘው ዳሰን ወንዝ ላይ ከደቂቃዎች በፊት የተከሰከሰው ሄሊኮፕተር ቢያንስ 6 ሰዎች አሳፍሮ ሲጓዝ እንደነበረና አብራሪውን ጨምሮ ሁሉም ተሳፋሪዎች ሕይወት ሳያልፍ እንዳልቀረ ነው የተገለጸው። ጤና ይስጥልን እንደምን ዋላችሁ። የቤተ ክርስቲያን ሥርዓተ አምልኮ አንቋሸዋል በሚል የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቤተ ክርስቲያን እምነት ላይ በተለያየ ጊዜ ወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረት ተጠርጥረው በሕግ ቁጥጥር ስር መዋላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕግ ባለሙያዎች ኮሚቴ አስታውቋል። ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ሥርዓተ እምነትና አምልኮ